ባለቤቴ በፖፖ እንድትጠቀም ለማድረግ እየሞከርኩኝ ነው። ተመልከት፣ በስፖኬ እያየሁ ለማድረግ እየሞከርኩኝ ነው። አሁንም ቢሆን ልጄ ወርቅ ናት። አንተ እንደውም እኔ ባለውለታው ነኝ፣ አመስግኑኝ። የማይሄድ ዕቃ ነው ያነሳው። እየሞከርኩኝ ነው እኔ የሰው ደስታ የሚያስደስት የሰው ሀዘን ደግሞ የሚያሳዝነኝ አይነት ሰው ብዙዎች የድርጅት ባለቤት ነው የምመስላቸው። እየቋጠር ነው እንጂና ጋር የተቀመጠ ሰው አለ እንዴ? ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። What's up with it, motherfucker? What's good my family? እንዴት ናችሁ? ማነ ለማታውቁኝ ኬራ ባላለው ኬራ ሪአክሽን የተለያዩ ፈኒ ቪዲዮዎችን የተለያዩ ኢንጆይ የምታደርጉበትን ነገር በሳምንት 2 ወይ 3 እሰራላችኋለሁ ማለት ነው። ይህ የመጀመሪያ ቪዲዮ ነው። ትልቅ ደረጃም እንደምንደርስ ተስፋ አደርጋለሁ። አምናለሁ። ወዳችኋለሁ። ብቻዬን ቤት ሰብስክራይብ አድርጉ ጋይስ። Let's go. ታሊያየ ነው ይመቻች። ወይኔ በላኝ ይሄ ከይሲ ጭራሽ ልጄን ከጄ መሞንጫፍ ሳይት ልትግጠኝ። እኔንም እንዲህ ነበር አንጀቴን ሲግጡት የኖሩት። እርሶ ሰው ነዎት እንዴ? እኔና እሷን ለመለያየት ምን ያልፈነቀሉት ድንጋይ አለ? እንትኑ ሳሩ ምንድነው? በእጁ የያዘው ሳር ምንድነው? እንደ አበባነት ነው አይደል? ተመልከቱ። የማንም ቅሪላ ልጄና ይወስዳት ብለው ያንጓጠጡኝን የምረሳሎት እንዳይመስሉት። ይሄው ልጅቷን ከሁሉም ሰዎች አለያይተዋት የሰርጓ ቀን እንኳን የሚመጣ አንድ ሰው ጠፋ። አንድ ሰው እኔንም ሴት ሚዜን ያሳጡኝ። በቃ ብቻዬን ማደረኝ አንዳችም ያለያይ ነገር ያለያያችሁ። አሁንም ቢሆን ልጄ ወርቅ ናት። አንተ እንደውም እኔ ባለውለታው ነኝ፣ አመስግኑኝ። የማይሄድ ዕቃ ነው ያነሳውልኝ። ምናምን አስነክታት ነው እንጂ በጤነኛ አምሮ የኔ ልጅ አንተን አትመርጥ። ጠብን ያረኳት ጠይቋት። እውነት ነው የኔ ልጅ ወደሽው ነው? አሁን ገና ነው የሞትኩት። አሁን ይሄ ከዚህ እንደው ምን ይወደዳል? ሳቁ፣ አስተያየቱ፣ አኮሰታተሩ አይሹስ ምንም እርግጠኛ ነኝ ይሄ እብድ ውሻ ነክሶታል። ተከትቧል አባ። ከምንም በላይ ደግሞ ጥሎሹ። የምን ጥሎሽ ነው የምትይው የኔ ልጅ? ለኔ ለአባትሽ አንድ ካልሲ ያልገዛ ሰው የምን ጥሎሽ ነው? አንተ በጥሎሽ ነው ምናምንህን ያስነካት? አዎ ካዛንቺስ፣ ባምቢስ፣ አትላስ፣ ፍሬንድሺፕ ቅንጡና ዘመናዊ አፓርትመንቶችን እየገነባ ከሰሩ አይቀር በማኮን ሪል ስቴት ነው ጥሎሽ የሰጠዋት። አታደርገው። እሱ ነው እንደሚገርሙት ግንባታው 90% ከተጠናቀቀው ከካዛንቺስ ነው ገዝቼ የሰጠዋት። እና ሳመኝ የኔ ልጅ እንዳይጠጉኝ እንዳይበላሹ ዛሬ ለገንዘቤ ሲሉ ነው የቀረቡኝ። እኔስ በገንዘብ የማትተመን ወርቅ ልጅ አይደለም እንደ ሰጠው? እሱስ ልክ ነዎት። ወግ ነው ሲዳሩ ማልቀሳሉ። እውነት ነው። ታዲያ እኮ ይሄ ተረቱ ለሴት ነው። በእናቴ ሴት ነኝ። ለሴት ነው እንዴ? አዎ እኔ ነኝ። አባ አረዳሽ ከፈቷት። አባ ቆልፏት ፋዘር ወይ እማ እኔ ልቅደም። አይ እኔ በቃ ደግሞ አይሻልም? ይመቻች። ማርያምን ሰብስክራይብ እንዳይረሳ። ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል።
እየሞከርኩኝ ነው። እየሞከርኩ ነው ትላለህ እንዴ? አልተሰማም እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። በቃ ሁሉም ሰው እየሞከረ ነው። ዛሴት ኢስ ሪል ላይፍ በቃ ትክክለኛ ነገር ነው የሰራው። ያሲኑ ይመችሽ። ቤቱ ሰብስክራይብ እያደረጋችሁ አማቻቸውና ከሰው ይቆርጣል። ቀድመው እሱን እንትን በለው። እኔ የሰው ደስታ ኦኬ ባርባሩ የሰው ሀዘን ደግሞ የሚያሳዝነኝ እኔ ሰው ብዙዎች የድርጅት ባለቤት ነው የምመስላቸው። እኔ ግን ግሮሰሪ ኮርኪ አጣቢነት ተቀጥሬ ነው የምሰራው። ብዙዎች ይህን ብራንድ ሰዓት አይተው የድርጅት ባለቤት ነው ይሉኛል። እኔ ይህንን ሰዓት መርካቶ ነው በዱቤ የገዛሁት። መርካቶ ሜትሮ ህንፃ ግራውንድ 7 ቁጥር ነው የገዛሁት። ሌላ ቦታ በውድ የምትገዟቸውን ብራንድ ሰዓቶች እዚህ ያለምንም ጥራት ልዩነት በአሪፍ ዋጋ ማግኘት ትችላላችሁ። ለሴቶችም ሆነ ለካፕሎች የሚገራርሙ ሰዓቶች አሉን። ዋተር ፕሩፍ መሆናቸውን እዛው ቼክ አድርጋችሁ መውሰድ ትችላላችሁ። አድራሻ ሜትሮ ህንፃ ግራውንድ 7 ቁጥር ላይ ያገኙናል። እና እዛ ቤት ለየት የሚያደርገው ነገር እዛ ቤት አንድ ሰዓት ስትገዙ የአንድ ሰዓቱን ሂሳብ ብቻ ነው የምትከፍሉት። ፌዳፕ ነው። ግባ ሄሎ ወያላው እኮ አንተን ሊበላ እኮ ነው። እየቋጠርኩኝ ነው ትላለህ እንዴ? አንተ አሰማም እንዴ? እየቋጠርኩኝ ነው። ወያላው ፕሪሚየር ሊግ እንዳይበላ እየቋጠርኩኝ ነው። ወያላው ሻምፒዮንስ ሊግ እንዳይበላ እየቋጠርኩኝ ነው። አንተ ሰው አይደለም እንዴ? ቶፕ 4 እንዲጨርስ እየቋጠርኩኝ ነው። አታስብም እንዴ? ሁሉም ሰው እየቋጠረ ነው። እንግዲህ አጣፊ የተቀመጠ ሰው አለ እንዴ? ታገዘኝ በቃ እየቋጠርኩኝ ነው። የአርሰናል ደጋፊ ነኝ። ይሄን ነገር አልደግፈው። እየቋጠርኩ ነው አልደግፈው። ኧረ አርሰናል ሌትስ ጎ ፍሬው ምን እሺ ነው? ኧረ ምን ሆኖ ነው? ፋዘሩ ሞቱ? እንደዚህ የሚያለቅሰው ሰራተኛቸው ሞታ ነው ማን? ኧረ እባክሽ ሞተች? ወይኔ በእናትሽ ለሰራተኛ ነው። እንደዚህ አይነት ቅን ልብ ይኖረዋል ብዬ አስቤ አላውቅም ነበር። እንዴት ነው የሚያለቅሰው? በእናትህ ምን ሆና ነው ግን የሞተችው? HIV ይዟት ነው። አታሳዝንም ብራዘር? ከዚህ በኋላ ምን ህይወት አለች? ወይኔ አልገባኝም። ነውራም በአለጌ አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ ያራው። ለምንድን ነው መሀል ላይ ማታረው? እየሞከርኩኝ ነው ትላለህ። አታሰማም እንዴ? እየሞከርኩኝ ነው። የአንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው። ባለቤቴ በፖፖ እንድትጠቀም ለማለት እየሞከርኩኝ ነው። ተመልከት፣ በስፖኬ እያየው ለማራት እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። አረ በመድኃኒዓለም እንደ አስታስብም እንዳንተ ሰው አይደለም። ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን። በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው። በስፖኪው እያየው አልጠራውም ቃሉን። እየሞከርኩ ነው። በቃ እዚህ ሀገር እኮ እውነቴን ነው ብላችሁ ኧረ በመድኃኒዓለም በቃ ቁም ነገር መስራት ማይቻልበት ሀገር ሆነ እኮ። ጀስት ፎር ፈን ነው ግን ብቻ ይሄ ልጅ በቃ ማይንዱ አልኳችሁ እኮ በቃ ክሬቲቭነቱ ሌላ ታሪክ ነው። ይመችሽ። የወንዶች ጉዳይ የሚኮራበት ምርጥ አባላቸው። ቀጣይኛውን ቪዲዮ እንመለከታለን። ማንም ሰው እንዳይጠቀም መሳይ የለም። ኧረ በእናትህ ሊውድ በሉ ሰው የለም እንዴ? ይመሩኛል እዚህ ቤት ልጅ ለምን ቆንጆ ልጅ መሳይ ሰራሽ ነው እንዴ? አስበኸዋል? አልጋው ላይ ሆኜ ለሶስት አቀርብልኝ አይደለንማ መሞከር አለብኝ። አንተ አይ የኔ ቆንጆ
ምንድነው ሽንኩርት እንደሮዝ መፈለግ ይላል? ሃይ እናት እንዴ ምንድነው ፊትሽ? ምን ሆነ እንደዚህ ሆነ? ኧረ በእናትህ አንተ ድምፅ ቀን ባለቤት ይሰማኛል እኮ እንዲሁም ጀምሮኛል ይጨርሰኛል። አንቺ ከማን ጋር ነው የምታወሪው? ድጋሚ ላፍሰው እንዴ ደምሽን በጆሮ? ኧረ ቁራሌው እኮ ነው። አንቺ ምንድነው ቤት የተከራያችሁት ልትደባደቡበት ነው እንዴ? ሲጠብ ሪንግ መሰላችሁ እንዴ? ወንድ ቆንክ ጮክ ብላ አታወራም እንዴ? ምን ያንቾካሽካል? አከራዋ ልጅ ነዋ። ምን ስስሩ ያስብላል? አንገትን ጠምልዬ እንዳልጥል። በእናትህ አንተ በዛው ባግና አውጣ አዋራኝ ከፈለግ ምንድነው የምትለው? ከኔ ጋር ከፈለግ ና አውጣና አዋራኝ። ና ጠብቀኝ ና። የአከራጅ ውስጥ ባሉ አፍጣችኋል። አንቺ ደግሞ ፀጉርሽን ተቆርጭ እንዴ? አረ ፌድ ነው። አንቺም እኮ ሰሞኑን ጥጋብሽ እንዳከራዩ። አረ ይመች ማርያምን። አረ በስመ አብ ቅይር ነው ያደርጋል። ቼንጅ ይላል። ነው በቃ ይመች። ሪያክት እንዳረግበት የምትፈልጉትን ቪዲዮዎች ደግሞ ኮሜንት ላይ ሜንሽን አድርጉኝ። ኬራ ሪያክት በዚህኛው ማለት ነው፣ በዚህኛው ቲክታክ አካውንታችን ሜንሽን አድርጉን። እኛም ፈታ እያልን ዘና እያልን ኢንጆይ እያደረግን ለዩቲዩብ ቪዲዮአችን ቀነበርበርበርበር እናደርጋታለን። ኦኬ ያሲን ዋስጠኝ እርገዝ ዋስጠኝ በእናትህ እርገዝ በእናትህ ዋስጠኝ ነቃ አንበሳ ሰው ለማዳን እየሞከርኩ ነው። አጨብጭብ፣ ኧረ ወገን አጨብጭብ እንጂ ማርያምን። በቃ የሚዘራቸው ነገሮች ኧረ በስመ አብ። ወይኔ ምነው እኔም እንደሱ በእናትህ ክራሽ የሚለውን ፊልም ባየሁት ነው። በጣም ያሲኖ ትችላለህ በኮሜዲያን ዘርፍና በቃ ትክክለኛ የእንትን ስራ ነው የሚሰራው። ያሲኖ ትችያለሽ። እንጂ ለፍቅር ይቀርብ ታረግዳታ ፈጣሪ ያሳካል። ባልሽ ታገባ ነው ይላል እንዴ? ምንድነው ዛሬ ነው እንዴ ቤተሰብ ትውውቅ? ታዲያ ለምንድን ነው አባቷን ይዘው የመጣችው? ይሄኔ እኮ ለቤተሰብ ትውውቅ ወጪ እንዳላውጣ በላኩ ነው። የኔ ፍቅር አባትሽ ታስታውቂ ነው እንዴ? ዛሬ ሰላም ነው ጋይስ? ያማ እንዴ የምን አባ ፍቅር ነው ማለት ፍቅሩ ልክ እንዳባት ነው እንዴ? ቆንጆ የምን አባት ነው? የምን ፍቅር ነው? ፍቅር በፍቅር አብረን ሙሉ 8 ሰዓት ሆኗል። 4 ሰዓቱን ጣፋጭ ፍቅር ታልፈን ቀኑን 4 ሰዓት ደግሞ ልጅ ስለማለት ያሰበ እኔ ጆሮ ስለዚህ የምታስቡት እንዴ? ይሄ ነው ድንች በዳቦ ሸጉጣ ብላኛላችሁ። ያልኩሽ ደግሞ እኮ አቮካዶ ሲሆን ከሱ መከራ ነው። ኧረ በእናትሽ እኔ ምን በልዬሽ እንዲህ የምታረቂ? ምን አደረኩሽ እንደዚህ የምታረቂ? አማን አዝማሪው ና ስራ ረብዶብኛል። ባክ ኧረ አንዴ ተቀበለኝና ብሶቴን በእናትህ ተቀበል። የአምስት ዓመት ፍቅሬ እንዲህ እንደገፋሽ ደገመው። የአምስት ዓመት ፍቅሬ እንዲህ እንደገፋሽ ከዚህ በላይ አድጎ ቦርጩ ወደ ገደል ይግፋሽ። ተቀበል። እሺ ወቅት ስንወጣ ከቤት ወደ ቦሌ እግሬ ሲበላሽ ባፈር በሙጃሌ ያበላይ ነበረ የምግብ ቤት ቡሌ ተቀበል። የገዛሁት ጋቢ የአባትሽ እንዴት ነው? የገዛሁት ኮንጎ የእናትሽ እንዴት ነው? አጥባችሁ ጠብቁኝ ፓክ ዳረገዋለሁ። ተቀበል። 5 እስካቫተር 6 ገልባጭ እቤት አቁም ያለው በእነሱ እንዳልገጭ በእናትህ አንተ የምሰራበት ቦታ ጠጅ አለ። በቃ እዛ ራሴን ብስት ይሻለኛል። አጠጣለሁ። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ብቻ እንወዳችኋለን። ኬራ ሪያክት ፋሚሊ ያድጋል፣ ትልቅ ቦታ እንደርሳለን። ተስፋ አንቆርጥም። ታሬ ለነግረው በእናታችሁ ወንድሜ በእኛ በምትወዳቸው በእናትህ በቀጣይ ቪዲዮ እስክንገናኝ ታሬ እስቲ ሁሉ ያዝ ያስተምር እንበል ያጀማ ነምር አይደል? ሰብስክራይብ አድርጉ፣ ላይክ፣ ኮሜንት፣ ያው የደውሉ ምልክት ምክንያቱም ስለቅ ምናምን እንዲደርሳችሁ ኖቲፊኬሽን ወጥተለው እንድትመጣ ኪራማንን ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ።